ሰበር ዜና ቬንዙዌላ የኢራቅ ዕጣ ፈንታ የደረሰባት ይመስላል። በዚህ ሰዓት በአሜሪካ ሙሉ ለሙሉ ወረራ እየተፈጸመባት ይገኛል። የቬንዙዌላ ዋና ከተማ ካራስከን በአሜሪካ ሚሳኤሎች ጭስ ታጥናለች። እሱ ብቻ አይደለም፣ በርካታ ፍንዳታዎች እየተሰሙ ይገኛሉ። የአሜሪካ የጦር ጀቶች፣ ሄሊኮፕተሮች ቬንዙዌላ ላይ ከፍተኛ ጥቃት እየሰነዘሩ ይገኛሉ። ይህም የሆነበት ምክንያት ደግሞ በተደጋጋሚ አሜሪካኖች ሲዝቱ ነበረ። ነገር ግን የቬንዙዌላን ሀብት ለመቦጥቦጥ እንደሆነ ሁሉም ሰው የሚረዳው ነው። ምክንያቱም ደግሞ አሜሪካ የትኛውም ሀገር ላይ ስትገባ የራሷን ጥቅም ለማስጠበቅ ስትል ብቻ ነው። በዚህ ሰዓት ሌላ ዜና ደግሞ አሜሪካ ኢራንን ገብቼ ንጹሃንን እጠብቃለሁ እያለች ትገኛለች። ሁላችንም እናውቃለን የአሜሪካን ሴራ እውነት ንጹሃንን ለመጠበቅ ሳይሆን የራሷን ጥቅም ለማስጠበቅ ወይም ደግሞ እሷ የሚጠቅሙ ነገሮች ባሉበት የፖለቲካ ጥቅም የምታገኝበትም ሆነ ሀብት የምታገኝበት ቦታ ገብታ በንጹሃን ስም በርካታ ሰዎችን ስትገልና በርካታ ሀብቶችን ስታሸሽ ብዙ ጊዜ ተመልክተናታል። በዚህ ጉዳይ ላይ አዳዲስ ነገሮች ሲወጡ አደርሳችኋለሁ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት እያደረጋችሁ አዳርሱት።